እሺ አሁን ደግሞ እንዴት ነው ኮይንታችንን ወደ ኮይን የምንቀይረው የሚለውን እናያለን። ስጦታ ምናምን ጊፍት ለሰው የምንሰጠው በኮይን መልክ ነው እንጂ በፖይንት ስላልሆነ ፖይንታችንን ወደ ኮይን መቀየር እንችላለን። ስለዚህ እሱን ለመቀየር ምንድነው የምናደርገው? እዚች ላይ ፖይንት የሚለው ላይ እንገባለን። ከዛ በኋላ እንነካዋለን። ነካው እንደዚህ ያመጣልናል። እዚህ ጋር ሁለት አማራጭ ያመጣል፣ ዊዝድሮ የሚልና ኤክስቼንጅ የሚል ማለት ነው። ከሁለቱን መርጣለን። አሁን ወደ ኮይን ለመቀየር ስለሆነ የፈለግነው ኤክስቼንጅ የሚለውን ነካለን። ኤክስቼንጅ ይችላል ማለት ነው። ኤክስቼንጅ የሚለውን ስንነካ ወደዚህ ይወስደናል። ከዛ በኋላ ምን ያህል አማውንት ነው መቀየር የምፈልገው ይላል። እዚህ ጋር 92000 ኮይን ማግኘት ከፈለኩ 100000 ፖይንት ያስፈልገኛል። እዚህ ጋር ደግሞ 475000 ኮይን ከፈለኩ 500000 ፖይንት ያስፈልገኛል ማለት ነው። ስለዚህ ይሄ መጠን ከሌለን ደግሞ እዚች ጋር እንገባለን። ከዛ በታች ከሆነ የፈለግነው እዚች ጋር እንገባለን። ግን ማወቅ ያለብን ግዴታ መቀየር የምንችለው ቢያንስ $10 ወይንም 100000 ፖይንት የሚሆን ነው። ስለዚህ እዚች ጋር መተን እናስገባለን ማለት ነው። ከዚህ በላይ ምናምን ከዚህ መሃል ከሆነ እዚች ጋር መተን እናስገባለን ማለት ነው። እሺ እዚች ጋር አማውንቱን እናስገባለን። በ100,000 ያባዛና እዚህ ጋር ስንት ኮይን ይደርስ ይሆናል ማለት ነው። አሁን ለምሳሌ አንድ እዚች ጋር ካስገባው እዚች ጋር አንድ ካስገባው በ100,000 ነው የሚባዛው። ስለዚህ 92000 ኮይን አገኛለሁ ማለት ነው። እዚች ጋር አሁን 10 ባስገባ ወደ ስንት ይሆናል? ወደ 920,000 ኮይን አገኛለሁ ማለት ነው። ስለዚህ አማውንቱን መጠኑን እዚህ ጋር እናስገባና ኮድ ይጠይቀናል። እዚህ ጋር የምናስገባው ይሄን ቁጥር ነው 2590 ቁጥር ካስገባን በኋላ ኤክስቼንጅ የሚለውን ነካለን ማለት ነው። እሱን ስንነካ እዚህ ጋር ይወስደናል። ኮንፊርም አረጋግጥ ይለናል። ኮንፊርም እንለዋለን። እዚህ ጋር ምንድነው 100,000 ፖይንት ነው ትራንስፈር ማድረግ ፈልገው መቀየር ፈልገው ይለናል። አዎ ብዬ ኮንፊርም እለዋለሁ። ኮንፊርም ስለው ፓስወርድ አምጣ ይለኛል። ፓስወርድ ዊዝድሮም ስናደርግ ይሄ ፓስወርድ ያስፈልገናል። ለዊዝድሮም ወይ ኤክስቼንጅም ለማድረግ ሴኩሪቲ ፓስወርድ ያስፈልገናል። ክሬት ካላደረግን እዚህ ጋር ማስገባት አለብን። መርሳት ግን የለብንም። ከዛ በኋላ ስናስገባ ይገባል ማለት ነው። ልክ እዚህ ጋር ፓስወርዱን ስናስገባ ቀጥታ ራሱ ወደ ኮይን ይቀየርልናል ማለት ነው። በዚህ መልኩ ፖይንታችንን ወደ ኮይናችን መቀየር እንችላለን።